በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን ነዋሪነቱ በመቀለ ከተማ የሆነው ጋዜጠኛ ለኢትዮጵያ ኢንሳይደር አረጋግጧል። ዶክተር አበባው ደሳለው አምርን በመልቀቅ ኢሃፓን ተቀላቀሉ። አክለውም ባለፉት 5 ዓመታት በምክር ቤቱ የቆዩት የህዝብን አደራ ላለማጠፍ እንጂ በፓርቲው ላይ እምነት ኖሯቸው እንዳልነበረ ገልጸዋል። ለሰባተኛው ጠቅላላ ምርጫ የሚውሉ የመራጮች የምዝገባ ቁሳቁስ ስርጭት በቀጣዩ ሳምንት እንደሚጀምር የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ሶስቱንም መረጃዎች በዝርዝር ይዘናቸዋለን። ሰላም ተከታታዮቻችን፣ በአዲስ አቀራረብ ለእናንተ አዳዲስ ዜናዎችን ለማቅረብ ከተፍ ብለናል። እኛን ለማገዝ ከታች የምታደርጉትን ታውቃላችሁ። የማታውቁ ካላችሁ ኮሜንት ላይ ጻፉልን፣ እናሳያችኋለን። ወደ ዝርዝር ዜና እንለፍ። ነዋሪነቱ በመቀለ ከተማ የሆነው ጋዜጠኛ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን ለኢትዮጵያ ኢንሳይደር አረጋግጧል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ናቸው ያለው ጋዜጠኛው በአውሮፕላንም በባስም ብዙ ሰው እየወጣ ነው ሲል ያለውን ሁኔታ ያስረዳል። ለኢትዮጵያ ኢንሳይደር ቃላቸውን እንደሰጡት የመቀለ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸው ይናገራል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ቲኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ይላል ጋዜጠኛው። አውቶቡስም እንደ ልብ እንደማይገኝ እና ቲኬት ቆርጦ ለመሄድ ቀናትን ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶች እንዳሉ ይገልጻል። ወጣቶቹ ትምህርትም ጭምር አቋርጦ ነው እየወጡ ያሉት ሲልም የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆኑን ያብራራል። ዩኒቨርሲቲ የሚማር ወንድም እንዳለው የሚገልጸው ጋዜጠኛው ቤተሰባቸው ትምህርቱን አቋርጦ ወደ አዲስ አበባ እንዲሄድ እየወተወቱት እንደሆነ በግል የገጠመውን አካፍሏል። ትንሽ ሁኔታውን እንየውና ካልሆነ ይሄዳል ብዬ ነው ያረጋጋኋቸው ሲልም ቤተሰቡ በጭንቀት ላይ እንደሆነ ያቅላል። በትግራይ ክልል ስላለው የጦርነት ስጋት ጋዜጠኛው ሲያስረዳ የኢትዮጵያ ሰራዊት ተተክቷል። በትግራይም በኩል ዝግጅቶች አሉ። በቀበሌም ሰው እያዘጋጁ ነው። በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯል። አስገዳጅ ምልመላም አለ ብሏል። ዘገባው የኢትዮጵያ ኢንሳይደር ነው። የህዝብ ተወካዮች ምክር ቤት አባል ዶክተር አበባው ደሳለው የአማራ ብሔራዊ ንቅናቄ አብን ለወከለው ማህበረሰብ ድምጽ መሆን ባለመቻለው ፓርቲውን ለቀው መውጣታቸውን አስታወቁ። ዶክተር አበባው ከአህዱ ራዲዮ ጋር በነበራቸው ቆይታ እንደገለጹት ባለፉት 5 ዓመታት በምክር ቤቱ የቆዩት የህዝብን አደራ ላለማጥረፍ እንጂ በፓርቲው ላይ እምነት ኖሯቸው እንዳልነበረ ገልጸዋል። በተለይም አብን ከ5ኛው ጠቅላላ ምርጫ በኋላ ግልጽ የሆነ የፖሊሲ አቋም የሌለውና በህዝቡ ላይ የሚደርሱ ጥቃቶችንና መፈናከሎችን በዝምታ የሚመለከት ሆኗል ሲሉ አከረ ወቅሰዋል። ዶክተር አበባው አክለውም ፓርቲው በጊዜያዊ ጥቅም ተታለው የህዝብንና የሀገርን ኃላፊነት መዘንጋቱ ውጤታማ እንደማያደርገው ጠቁመዋል። የአማራ ህዝብ ማንነትን መሰረት ያደረገ ጥቃት ሲፈጸምበት በስሙ የሚጣራው ፓርቲ ዝምታን መምረቱ ራሳቸውን እንዲያገሉ ዋነኛ ምክንያት እንደሆናቸው አስረድተዋል። የትኛውም የፖለቲካ ድርጅት የወከለውን ህዝብ ጥያቄ ይዞ በቁርጠኝነት መታገል እንዳለበትም አሳስበዋል። በመሆኑም ዶክተር አበባው አማራጭ ፓርቲ በመቀየር የኢትዮጵያ ህዝባዊ አብዮታዊ ፓርቲን ኢሃፓን መቀላቀላቸውንና በመጪው 7ኛው ጠቅላላ ምርጫ በዚሁ ፓርቲ ስም ለመወዳደር ዝግጅት እያደረጉ መሆኑን ይፋ አድርገዋል። እንደ ሀገር የሚነሱ ጥያቄዎች የሚመለሱት በተናጥል ሳይሆን በጋራ መቆም ሲቻል እንደሆነና ካለፈው ስህተት በመማር ለሰላማዊ ትግል በጋራ መቆም እንደሚያስፈልግ ጥሪያቸውን አስተላልፈዋል። የመራጮች የምዝገባ ቁሳቁስ ስርጭት በቀጣዩ ሳምንት እንደሚጀመር የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የሚውሉ የቁሳቁስ አቅርቦት ማዘጋጀቱን ይሸጋም እያከናወነ መሆኑን አስታውቋል። ምርጫው ከዚህ ቀደም በ6 ቋንቋዎች ብቻ ሲደረግ እንደነበር ያስታወሰው ቦርዱ በግንቦት ወር ይካሄዳል ተብሎ በሚጠበቀው ምርጫ ግን ሲዳምኛን በመጀመር በ7 ቋንቋዎች እንደሚከናወንም ይፋ አድርጓል። ከዚህ ቀደም ምርጫው የሚካሄደው በማኑዋል ብቻ የነበር ሲሆን ዘንድሮ ግን ቴክኖሎጂን መሰረት ያደረገ የምርጫ ሁኔታ እንደሚካሄድ በመግለጽ ቦርዱ 52720 የምርጫ ጣቢያዎች በአገር አቀፍ ደረጃ እንደተዘጋጁ ገልጿል። በተጨማሪም የመራጮች ምዝገባ ቁሳቁሶች 8200 ካሬ ላይ ያረፉ 3 መጋዘኖች ውስጥ መከማቸታቸውም ተመላክቷል። ከቁሳቁስ ሽጋ ጋር በተያያዘ ከፍተኛ ጥንቃቄ ይደረጋል ያለው ቦርዱ ሁሉም መጋዘኖች ደህንነታቸው የተጠበቀ እንዲሆን በፌደራል ፖሊስ ጥበቃ እንደሚደረግላቸው ነው የገለጸው።
ስርጭትን በሚመለከትም ከአዲስ አበባ የታሸጉ ቁሳቁሶች እስከ ምርጫ ክልል ያለው ስርጭት በቦርዱ ሲከናወን፣ ከምርጫ ክልል እስከ ምርጫ ጣቢያ ያለው ደግሞ በክልል መንግስታት ድጋፍ እንደሚከናወን ተነግሯል። ስርጭቱን ለማከናወን የምድር ትራንስፖርት እንደሚጠቀም የገለጸው ቦርዱ ይህንን ለማከናወን 500 የሚሆኑ ከባድ ተሽከርካሪዎች ተከራይቷል። ከዚህ በተጨማሪም ሌሎች የይብስና የአየር ትራንስፖርት አማራጮችን እንደሚጠቀምም አስታውቋል። ቦርዱ የጸጥታ ችግር ባለባቸው አካባቢዎች የሚደረገውን ስርጭትን በተመለከተ አሁን ላይ እሸጋው ሁሉንም ያካተተ ማለትም የጸጥታ ስጋት ያለባቸውን ጨምሮ እየተሰራ መሆኑን አመልክቶ ስርጭቱን በተመለከተ የቦርዱ ኦፕሬሽን በሚመራው መልኩ ይሰራጫል ብሏል።